ኢትዮ ኦን ታይም ኒውስ ነው። ሰላምና ጤና በያላችሁበት ተመኘን። በመከታተል ላይ ያላችሁት ኢትዮ ኦን ታይም ኒውስ ነው። የግንቦት 28 2017 የሰዓቱን ዓለም አቀፍ መረጃዎችን እነግራችኋለን። አብራችሁን ትቆዩ ዘንድም እንዲሁ እንጋብዛለን። አብራችሁን ስትቆዩ ቻናላችንን ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረግ አይረሳ። ሰናይ ቆይታ። በቅድሚያ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የእስራኤል ወታደራዊ ጥቃት የኢራንን የኒውክሌር ኃይል መርሃ ግብር ማስወገድ ይቻላል የሚለውን ሀሳብ አጥብቆ ውድቅ በማድረግ የሀገሪቱን የኒውክሌር ፋሲሊቲዎች ለእንደዚህ አይነት ጥቃቶች የማይበገር በጠንካራ በልዩ ሁኔታ የተገነባ ነው ብለዋል። የኢራን የኒውክሌር መርሃ ግብር በሀገር በቀል እውቀት ላይ ተመስርቶ የተሰራ ሲሆን እናም በቦምብ ፍንዳታ ሊወገድ አይችልም ብለዋል። ይህ መረጃ እውነት ከሆነ ለእስራኤል አሜሪካ ትልቅ መርዶ ነው ተብሏል። የውጭ ጉዳይ ሚኒስትሩ አክለው የእኛ የኒውክሌር መስሪያ ቤቶች ለጥቃት ተጋላጭ በማይሆኑበት መንገድ የተነደፉ ናቸው፣ እንዲሁም የኒውክሌር ቁሶች የሚከፋፈሉት ለየትኛውም ጥቃት አስቸጋሪ በሚያደርግ መልኩ ነው ብለዋል። ኢራን ማንኛውንም ጥቃት የመከላከል አቅሟ በጣም ጠንካራ፣ ጠላቶች ያሰቡት ጥቃት ቢሰነዘሩ እንኳን ያሰቡትን ድል አያገኙበትም ብለዋል። ይህ አስተያየት የተሰጠው ያለ ስምምነት የተጠናቀቀውን የኦማኑን ድርድር ተከትሎ ፕሬዚዳንት ዶናልድ ትራምፕን ጨምሮ የተለያዩ የአሜሪካ ባለስልጣናት የኢራን የኒውክሌር መስሪያ ቤቶች ሙሉ በሙሉ ማውደም እንዳለበት ከገለጹ በኋላ ነው። አራግቺ ግን እንደዚህ አይነት የማስፈራሪያ ቋንቋ በተመለከተ የኢራን መንግስት ያለውን የማያሻማ አቋም በድጋሚ ተናግረዋል። በኢራን ላይ የሚደረግ ማንኛውም ጥቃት በአጥቂዎቹ ላይ አስከፊ መዘዝ ያስከትላል። እስራኤል ያላትን ሁሉ ተጠቅማ እንደምታጠቃን እናውቃለን፣ ነገር ግን ኢራን ምንም ነገር አትፈራም ብለዋል። ኢራን የአጸፋ ምላሽ የሰጠች ሲሆን ለሶስተኛው የእስራኤል የበቀል እርምጃ ዝግጅቷን ደጋግማ ገልጻለች። አራግቺ የዩራኒየም ማበልጸጊያ ተግባራትን ከሀገሪቱ የኒውክሌር መርሃ ግብር ጋር የማይነጣጠሉ መሆናቸውን አጽንኦት ሰጥተዋል። የትራምፕና የሌሎች የአሜሪካ ባለስልጣናት የክልል መልእክተኛ ስቲቭ ዊትኮፍን ጨምሮ የዜሮ ደረጃ ማበልጸጊያ ጥሪዎችን ውድቅ አድርገዋል።